አንቺ ቃይን በርብረሽ እንደዚህ ተቀባብኝ ምንሽ ነው? መዝናናት አልችልም እንዴ? ስታናድድ። ሰላም ሰላም፣ ውድ የተከበራችሁ የገኒ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኛ ደህና ነን። እንግዲህ ዛሬ ገኒ በየሆነ ነገር ተበሳጭታለች። ትንሽ እኔም ልጨምርላት። አሁን ወደ ውጭ የለች ወደ ጎረቤት ወጣ ብላለችና እንግዲህ ዛሬ ቪዲዮን ሼር ላይክ እያደረጋችሁ ስለምታበረታቱ እናመሰግናለን። ቆይ ባባ እንዳይናገርብኝ እያየሁት ነውና እስቲ ዛሬ ትንሽ ላናዳታ። ዛሬም ትንሽ እና በብዙ ነገር ነው የተበሳጨችው። እንደ ዛሬ በቃ ምሳም አልበላችም ቁርስም አልበላችም እንዳኮረፈችን አለችውና እስቲ ትንሽ ትናደዳ። ቆይ ትመጣለች፣ አብራችሁ ቆዩ እና ፕራንክ ላረጋት ነው ትንሽ ላዝናናት። እዚህ ጋር ኮላለ እንግዲህ ሲያረጓይ ስቀባባዎቻለሁ። አሁን ብዙ ጊዜ ስትቀባባ ስላየኋት ነው ባባ እያየኛው የተንኮልና ዛሬ ደግሞ እስቲ የት እንደምኳካ አላውቅም፣ ግን እስቲ በመጣለኝ ልኳካላ እስቲ ይመስለኛል እዚህ ጋር እና እዚህ ጋር ከዛ እዚህ ስር ይመስለኛል እንደምለቀለቁት ከሆነ ማለት ነው ይመስለኛል። እንደዛ ነው። እስቲ አብራችሁን ቆዩ። እስቲ እንዴት ነው ትገለኛለች። ምንድነው? አንቺ ቃይን በርብረሽ እንደዚህ ተቀባብኝ ምንሽ ነው? መዝናናት አልችልም እንዴ? ስታናድድ ምንሽ ነው? ቃይ ላይ እንትምትል ትንሽ ልኳካለሽ። ያስኛት ይቀራኛል እዚህ ጋር ታውቀኛል። እዚህ መሰለኝ ቃል አፍንጫ ትኳካይ መፍትሄ ነው ማለት ምን ማለት ነው? መፍትሄ ነው ማለት
መካከላት እንዴ አንቺ ሁሉ ቀርጽሽ ነው እንትን ያልሽው? ከለር አለ እኮ በየቦታው ይገዛል። ችግር አለ። ይሄ ከለር ነው ምንድን ነው የመሰልሽው? አይጥ እኮ ነው የመሰልሽው፣ ጥቁር አይጥ። እዛ እንግዲህ አጉል መደፋፈር ምን ሆነ ነው ልጅቷ? ቀሳጭ እዚህ ጋር ብቻ ያልኳል እንዴ እንዳላወጣልሽ ነው እንደላ ማለሽ እቺ ጀማታ እንዴ አንቺ ምን ሆነሽ ነው? መካከላት መሽልሽ ደረስ ነው የምትቀባበይ? እንደዚህ ነው መቀባበል? ደፋንጂ እኮ በዘጠኝ ወሩ ራሱ መኪና ሄዳል። እኔ በ13 ዓመት መካከላት እንዴ በዘጠኝ ወሩ? አዎ ኪታ ሽምኔት ልዛ እውነት ማታሻለኝ ስታስጣላ ምን ያስደረገች ለራሱ ያደዘዘለ አብሮ ቢያራ ለጣኮ ነው የሚወጣ በጣም ክላልሽ እንዴ ደግሞ ወአት ነው ጭራሽ መቅረጫ ምናምን ወስደሽ እዚህ ጋር ምን ሆነሽ ነው? ለማንኛውም እንትን እዚህ ጋር ሰው ታለልኝ በጣም ይዛላ ታግራይሽ እዚህ ጋር እየቀረሽ ነው ስትለቅልቅ የነበረው? ኧረ ችግር ያስገባሽ ችግር ነይ ምን እንደምሰርሽ ያሳየችው እንደጀመርሽ ደካባዩ እንዳይገጥም እያደረገኝ አንቺ እንትን እዚህ ጋር እየተዘጋጅሽ ሙቀጭው ምንድን ነው የሌለኝ ከንፈር ጌታ ወጣው ከንፈር ስታስጠላ አንቺ መጨረሻ ነው መካከላት ነው እንዴ? እንደዚህ ነው እንዴ መካከል ወይስ ምንድነው? እና እዚህ ጋር ያቀይ ነገር ለቀለቀ ከዛ እዚህ አይደል እንደው በቀላል ትንሽ እንትን እያልሽ ምንድነው መሆን አለበት? መካከል ግድ ነው። ትምህርት ቤት ላይ ስለሆነ ዛሬ ተስጣላ ረዛ ይዘር ነው ማጣፋ እንደ ካራታ ትፊ አቆሽን ሰል እንዴ እኔ ላንቺ ብዬ ሁሉ ታማታል እንዴ አንቺ ምንድነው ከተጠጠረው እንዴ እኔ በቃ ስልኬን አስቀምጬ መሄድ አልችልም ማለት ነው። አንቺ ስልኬ መጫወቻ ያው ስልክ ትገዛለች ነው በቃ እዚህ ማለት ሻጥሽው አታጥፊ። ሰላም ባያቸው ሰላም ፋጣይ ነገር ሰላም ደግሞ ደህና ጥርስ እንዳለሽ ነገር ጥርስ ይበጣሽብኝ። ሰላም ቤተሰብ ማለት ምንም መስቅበት ጥርስ እንኳን የለኝም። ተሳቂ ትንሽ እሺ። ምንድን ነው የሚያስቅሽ? ምን ላይ ጆሮ ላስ ቡና ላፍላ ምን ነገር አልፈልግም። እራፊ አጥፊው እሺ። ወይ ያንቺ መለቅለቅ ያለው መኳካል ግድ ነው። ምን ስማማች እንደም ተስፋር ይዛጋ ምንድነው? እኮ እዛሽ ምንም ብታረጊኝ ዛሬ መስክረጋል። ለምስጊው ሰላም ባያቸው እሺ። ምለው ጠፍቶብኛል። ሰላም ሰላም በይ አስረዳሻለሁ። ችግር የለም ታልስ እንዴ? ሰላም ሰላም፣ ውድ የተከበራችሁ የስማሌ ሰዎች ሰላም ናችሁ? ወይኔ አንቺ ከካሜራው ላይ ዘራቂ በቃ እንዳማረብኝ ወጣልኝ። ቤተሰብ እንዴት ናችሁ? ሰላም ናችሁ? የእሱ አሻንጉሊት ሆኛለሁ። በቃ
እኔ ስልኬን ይዤ አልወጣም። እንደዚህ ቦርሳ ምናምን ካላስኩኝ ይዤ አልወጣም። ቤት ውስጥ ምናምን ከሆነ ቁጭ ነው የማደርገው እና የእሷ መጫወቻ ሆኜላችሁ ቁጭ በቃ ውስጥ አያወጣኝ ሰው እንዴ ምን ወጣ። ስለዚህ ቤት ውስጥ ነው ፀሐይ እንትን ያለሽ ሪዘት ተንኮራፊብን ጃንጥላስ ምን ልትሆኚ ነው? ዝናብ ይቅርታ እየወጣኝ ነው። እና ቤተሰብ እኔ ትንሽ ድብርብርም ብሎኛል አንዳንድ ነገር። ስለዚህ እኔ ምንም እርግጠኛ ነኝ እኔን ለማሳቀቅ እኔን ለማናደድ ያደረገችው ነገር ነው። ግን እኔ ምንም አንቺ እንዲህ እንዳለሽ ዝም ብለሽ እንዳጣብሽ እኮ ነው ላንካደ እንደምበከ እንዳጣብሽ ነው እንዳጣብሽ አንቺ ለዚህ ያላትሽን እንዳለሽ እንዳጣብሽ ነው እንደምንድን ነው ይላል እንዳጣብሽ ነው በበራሱ ካየ ይቆጣል እና ወጣችብኝ ኬታ ትምህርት ዘዘጋ ብደት ለቀቀብሽ እንዴ? ሰላሳዊ ኮሎ እሺ ዞቢያውን ዝግ እና ቤተሰብ ሁለት ጥሩ ስሜት ላይ አይደለም ሞራል አይደለምና እና በጣም ከጣጣረው በስቶ በጣም እየሞቀ ስለሆነ እንግሊዝ አለ ደብሯል። ግን ዋጋ አስከፍልሻል። እንትን ኩሊን እንደዚህ ያደረገችበት ዋጋ ገዛለሁ ምን ደግሞ የ10 ብር ይከራል። የ10 ብር ከራ እሺ ሰምታችኋል። ምንም የፈለኩት ነገር ባደርግ እንዳትቀየሙ። ስለዚህ አሁን ዝናብ እየዘነበ ስለሆነ ማለት ፀሐይ እየወጣ ነው ታውቃላችሁ። ፀሐይ ይሄው እንትን ቅልፍ እያላት ነው ፀሐይ ስለሆነ አንቺ ሰርበ በቃሽ ነው እና ውድ ቤተሰብ ቪዲዮን ሼር ላይክ አድርጉት። ምን ባረጋት ነው ግን የምትስቀው? እሺ እንግዲህ ቡቃፋ የልጥ ማቡካ ውስጥ ገባች ውሻ መሰልኩ ጃንጥላ አዝኩ ምን ላልክ ከዚህ በላይ ምን ዳል ማስቅ እሺ ምን ላልክ እዚህ ምን ላልክ ቆይሽ መጣ ሌላ እናስቅ ነገር ላምጣ እና ቤተሰብ ያው እኔ ትንሽ መቼም ሁሌ ፋሲካ የለም ይባላል አይደል? ስለዚህ ያው ትንሽ ድብርብር ስላለኝ ነው በአንዳንድ ነገሮች እና ለማንኛውም ደህና ሁኑ እንግዲህ